እኔ ምስክርነቴ ከዚህ ጋር ሁለተኛ ጊዜ ነው ቸርች መጣ እና በጣም ግፊት ይጫወትብኝ ነበረ እና በሆስፒታል ደረጃ ራሱ የመጨረሻ ደረጃ ነው ልትወድቂ ነው። መጀመሪያ እንደመጣው የእግዚአብሔር ሰው ነብዩ አነሳኝና አንድ ልጅ ከፊት ያገለገለና በኔ ውስጥ እንደሚሆን ነው በሰው ውስጥ የሚሆነውና ያመኝ ነበር። ከአጥንት ላይ ነው የሚያመኝ፣ ያቃጥለኛል ሰውነቴን። ከዛ ያንን ሁሉ አገልግሎት ግፊት ሁሉ ባንቺ ውስጥ አለ፣ ይሄን ደግሞ ያስቀመጠው አጋንንት ነው እና ከዛሬ ጀምሮ ተባታ ሄደሽ ተመርመሪ ያለኝ። እግዚአብሔር ስሙ ይባረክ። ስሙ ለዘላለም የተባረከ ይሁን። በዚህ ቤት ውስጥ ያለ ጌታ ባለፈው ሂጅ ሲመረመር ግፊቱ ባንቺ ውስጥ ያለን ቦታውን ይዟል የለም ማለት ከዛ አስተዋልኩኝ እኔ ለካ ጌታ በዛን ጊዜ በባሪያው አልፎ እኔ ውስጥ ያለውን መርዝ ነቅለዋል።